ሁልጊዜ ስታምኑ ይሄን ነገር እንድታስቡ ትፈልጋለሁ። ሁልጊዜ ባመናችሁ ቁጥር ይሄን ነገር እንድታስቡ ትፈልጋለሁ። ምን እንድታስቡ እንደፈልግ ንገራችሁ። ክብር ለኢየሱስ ይሁን። መጽሐፍ ቅዱስ እንደዚህ ይላል፣ ለእያንዳንዱ መከራ እግዚአብሔር ምን ያዘጋጃል ይላል? መውጫውን ምን ይላል? ያዘጋጃል። ለእያንዳንዱ ምን መከራ። ለዛ እናንተ ብዙ ችግሮች ህይወታችሁ ላይ ተደራርበው መጥተው የምታውቋቸው መውጫዎች በሙሉ ከተደፈኑ አንድ ነገር እርግጠኛ ሁኑ፣ እናንተ ያላያችሁትን መውጫ እግዚአብሔር አዘጋጅቷል ብላችሁ ነው። እናንተ ያላያችሁትን ከበሽታ መውጫ፣ yes እናንተ ያላያችሁትን ከድህነት መውጫ፣ yes አሜን። እናንተ ምን ያላያችሁት። ለዛም ሁሉ ጊዜ ነገር በሙሉ ተደፍኗል ብላችሁ ከዚህ በኋላ ተስፋ የለም እንዳትሉ። ቢኮዝ መጽሐፍ ቅዱስ እግዚአብሔር ምን ያዘጋጃል? መውጫ። እያንዳንዱ መከራ መውጫ አለው። ከእግዚአብሔር ጋር ስትወግኑ አንድ ነገር ይግባችሁ። እናንተ ከካንሰርና ከሌሎች በሽታዎች መፈወሻ ኬሞ የሚባል መንገድ ልታጡ ትችላላችሁ። ነገር ግን አንድ ነገር እርግጠኛ፣ እግዚአብሔር ሌላ መውጫ መንገድ አለ። ከካንሰር መውጫ መንገድ አለ። ከካንሰር ሌላ መውጫ መንገድ አለ። ከዚህ በሽታ ነፃ የምትወጡበት ሌላ መንገድ አለ። ከድህነት ነፃ የምትወጡበት ስናምን ያንን ነው የምናምነው። ምሳሌ መታችሁ እኛ ጋር ሁሉም በር ዝግ ነው ብትሉ እኛ ላየነውም እንጂ መውጫ አለ ብለን ነው የምናምነው። ምን አላለው? እኛ ላየነውም ግን መውጫ አለ። እግዚአብሔር መውጫውን አዘጋጅቷል። መውጫውን ነው ከዚህ በኋላ እንፈልገው ብለን ነው ወክ የምናረገው። አሜን አሜን። ወክ የምናረገው እንደዛ yes ራካቶንዶሮ ቦሳ አሜን አሜን። መውጫው ምን ብሏል? መውጫው ተዘጋጅቷል። ሌላ ነው። ሁሉም የሳይንሱም ህዝቡ የሚያውቃቸው ህጎች ኤቭሪቲንግ በሙሉ ዝግትግት ቢል እንኳን እኛን ነገር እናውቃለን። እናንተ መውጫ የምትሉት እነሱን ነው። እግዚአብሔር እነዚህ መውጫ መንገዶች አዘጋጅቷል አይደለም? እግዚአብሔር ራሱ እናንተ ያላያችሁት፣ እናንተ ከዚህ በፊት አይታችሁ የማታውቁት መውጫ መንገድ ምን ብሏል? አዘጋጅቷል። ምን መንገድ? መውጫ መንገድ። አላያችሁትም ግን ተዘጋጅቷል። አሜን። አላያችሁትም ተዘጋጅቷል። I receive ስናምን ሁሉም ነገር ዝግ ቢሆን እንኳን ሁሉ ነገር ዝግ ቢሆን እንኳን እኛ ግን ባን ነገር እርግጠኛ ነን። የሆነ ስፍራ ላይ መውጫ መንገድ አለ። አሜን። የሆነ ስፍራ ላይ መበልጸጊያ መንገድ አለ። አሜን። የሆነ ስፍራ ላይ አቻካታባስ አሜን። የሆነ ስፍራ ላይ yes የሆነ ስፍራ ላይ አሜን። የሆነ ስፍራ ላይ አሜን። መውጫ መንገድ አለ። yes መውጫ መንገድ አለ። አሜን። መውጫ መንገድ አለ። አሜን። የት ላይ? የሆነ መንገድ ላይ አሜን። አቻካታላባስ እኛ እንደዛ ብለን ነው የምናምነው። የሥራ በር ተዘግቷል፣ መውጫ አለ። ታማችኋል፣ ከዚህ በሽታ የምትወጡበት መንገድ አለ። አሜን። ያን መንገድ እናንተ አላያችሁትም። ነገር ግን በዛ መንገድ ነፃ እንድትወጡ ጸልያለሁ። አሜን። በዛ መንገድ ነፃ እንድትወጡ ጸልያለሁ። አሜን። በዛ መንገድ ነፃ እንድትወጡ ጸልያለሁ። አሜን። ፕራካቶሎቦሳያ አሜን። ጄሌብሬዲያ ክራዶሳካት አሜን። መውጫ መንገድ ምን ብሏል? ተዘጋጅቷል። ስታምኑ ይሄንን መን ሁሉም ነገር ዝግ ነው ብላችሁ እንዳታምኑ። ሁሉም ነገር ቢኮዝ ቁጭ በሉ። እዚህ መጥቼ የምሰብካችሁ ያነበብኩትን አይደለም። እዚህ መጥቼ የምሰብካችሁ ላይፌን ነው። ፓስፖርት የላችሁም፣ መውጫ መንገድ አለ። ስደት ነው መውጫ መንገድ አላልኩም። እናንተም ማታውቁት yes yes እናንተ የማታውቁት አሜን። ምንም ዲግሪ የላችሁ፣ መውጫ መንገድ አለ። ምንም የሥራ ኤክስፒሪየንስ የላችሁ፣ መውጫ መንገድ አለ። አሜን። በመከራ ውስጥ ናችሁ፣ መውጫ መንገድ አለ። yes አሜን። መውጫ መንገድ አለ። አሜን። መውጫ መንገድ አለ። መንገድ አለ። አሜን 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 አሜን። I receive አሜን። እስማማለሁ። አሜን። ለዛ ናችሁ ምድር ላይ ከባዱ ነገር ብዙ አውርታችሁ ብዙ ችግር ተናግራችሁ ነብይ ማሳመን ነው። ነብይ ባለቤቴ በየቀኑ ይደበድበኛል፣ 20 ዓመት ሆኗል እና አሁን ፍርድ ቤት ደርሷል። ምን ትላለህ? ቤትሽ ሰላም እንዲሆን ጸልያለሁ። 20 ዓመት እኮ ደብድቧታል።
ቢኮዝ ነብይ ምንም አይነት ችግር ብታቀርቡለት መውጫ መንገድ አለ ብሎ ያምናል። ሄሎ yes ባህር ፊት ቆማችሁ ጀልባ የሚባል ነገር እንኳን የለም ብትሉት ነብይ በእግራችሁ ግቡ ነው የሚለው። መውጫ መንገድ አለ። አሜን yes አሜን። ምን አለ? መውጫ መንገድ አለ። አሜን። ነብይ ብቻ እኮ ነው መጽሐፍ ቅዱስ ውስጥ ባህር ፊት ቆማችሁ ዘምሩ የሚለው። ነብይ ብቻ ነው። ላይክ ባህር ይከፈላል ጀልባ ይመጣል አይደለም። ምስጋና ለራሱ መውጫ መንገድ ነው የሚለው ነብይ ነው። ለዛ ነው አንድ ነብይ መጣና እንደዚህ አለ። እስራኤል ውስጥ ያለ አንድ ንጉስ ኢዮሳፍጥ በጣም ተቸግሮ ሰዎች ሊወጉ ተማክረው እያለ ነብዩ መጣ። ውጊያው እናንተ አይደለም አለ። ውጊያው የማን አይደለም? እኛ ምን እናድርግ? ጦር መሳሪያ እናዘጋጅ፣ ወታደር እናዘጋጅ ሲል ኖ በቃ ኳየር ብቻ ደርድሩ። yes መውጫው መንገድ ይሄ ነው። መዋጋት አይደለም መውጫው መንገድ። ካላችሁበት ችግር በማትጠብቁት ሁኔታ ስትወጡ አይቻል። አሜን። ካላችሁበት ችግር yes በማትጠብቁበት ፍጥነት አሜን ስትወጡ አይቻለሁ። ስትወጡ አሜን 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 ስትወጡ አይቻለሁ። አሜን I receive አሜን I receive አሜን 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 መውጫ መንገድ አለው። ቁጭ በል። እኛ እንደዛ ነው የምናምነው። ህጉ አይሉም ብትለን እንኳን መውጫ መንገድ አለን ምንድነው? በረምስም በመንግስታት ትልቅ የምትሏቸው መንግስታት ምክር ቤት ሰብስበው ህግ ያጸድቃሉ አይደል? ምክር ቤት ሰብስበው ህግ ያጸድቃሉ። ትልቁ ችግር ምንድነው ልንገራችሁ? ህጉን ሁሉም ሰዎች ያነቡታል። ጥቂት ሰዎች ግን ህጉ ውስጥ ክፍተት ይታያቸዋል፣ ሉፖል ይታያቸዋል፣ መውጫ ቀዳዳ ይታያቸዋል። ምን ይታያቸዋል? ህጉን ሁሉም ሰው ሲያነባው አይ ድፍን ነው ይላል። ጥቂት ሰዎች ግን ህጉ ውስጥ ያለች ትንሽ ክፍተት ትታያቸዋለች። በዛሽ መንገድ ይወጣሉ። yes አሜን። የእናንተ ላይፍ እንደዛ ሲሆን አይቻልም። yes አሜን። በደምብ ሁሉም እያነበቡት አይቻልም እያሉ ነው አይደል? ያቺ ቀዳዳ አቻካታታ አሜን። ያቺ ክፍተት yes እናንተ ስትታያችሁ አይቻልም። I receive እናንተ ስትታያችሁ አይቻልም። አሜን። ቁጭ በሉ። በእስራኤል ህግ መሰረት ሙሴ በደነገገው ህግ መሰረት በደንብ ስሙ። ሙሴ በደነገገው ህግ መሰረት ወራሽ ወንድ ብቻ ነው፣ ሴት መውረሳችን። እና አንድ ቀን መጽሐፍ ቅዱስ ውስጥ 3 እህትማማቾች ተነሱና ወንድም የለንም አባት የለንም እህት የለንም እኛ እንወርሳለን ብለው ተነሱ። ሰፈሩ በሙሉ አስቆማቸው። ነብዩ ግን አስወረሳቸው። ቢኮዝ ወንድ ከሌለ መውረስ አለብን። የመጀመሪያዎቹ ሴቶች ንብረት ያላቸው ሆኑ። ለነሱ መውጫ ቀዳዳ አለ። ሌላው ሴት በሙሉ ተቀምጧል፣ ወንድ ቤታችን የለም ብለው። ሶስቱ ግን መቀመጥ የለም አሉ። አሁን ብድግ ማለት አለብን፣ ንብረተኛ ጋር መምጣት አለብን። ህጉን ሁሉም እያነበበው ቁጭ ብሏል። ሶስቱ ግን እኛ እንቀመጥም አሉ። በዚህ ምድር ላይ አይ ቲንክ ዛሬ ትክክል ላልሆነ ጉባኤ ነው እየሰበኩ ያለው። መውጫ ቀዳዳዎቹን ስትዋቸው ስታዩዋቸው አይቻለሁ። ቁጭ በል። በደቡብ ኮሪያ ህግ መሰረት አንድ ግለሰብ ቢያንስ 2 ዓመት የውትድርና ስልጠና መውሰድ አለበት። ኮሪያዊ ከሆነ ግዴታ ነው። ከዛ አንድ ቀን የኤዥያ ካፕ የሚባል አለ። የኤዥያዎች እግር ኳስ ውድድር፣ ኤዥያ ውስጥ ያሉ ሀገሮች። እዛ ውስጥ ውድድር ላይ አንድ ታዋቂ የሆነ ኮሪያዊ ተጫዋች ደሙን ሰጥቶ ነው የሚጫወተው። እና ሁሉም ጋዜጠኞች ገርሟቸዋል። ቢኮዝ ክለቡ ላይ እንደዛ ይጫወተው እየተጫወተ ያለው ወታደር ላለቦን ነው። ቢኮዝ ሜዳሊያ ካገኘ መውጫው መንገድ ነው። ሜዳሊያ ካገኘ አገሪቱን በሆነ መንገድ ካስጠራ ሰውየው ወታደር አይሆንም። ቢኮዝ መውጫ መንገድ አለ። በሚገርም ሁኔታ ዋንጫውን በለው። ቢኮዝ መውጫው መንገድ ያ ነው። እንደ ሌሎቹ አጣጥፋችሁ አይ መውጫ የለም ብላችሁ እንዳትቀመጡ። አለ yes አለ
አለ። አሜን። አጣጥፋችሁ እንዳትቀመጡ። አሜን። ለዛ ነው አሁን ብዙ ሰው ምድራችንን ሲያይ እያሟረተ ነው አይደል? ምድራችን ሲያይ ኢትዮጵያ ተስፋ የላትም እንደዚህ የላትም ምናምን ብዬ መውጫ ቀዳዳ አለ። ኢየስ አለ። ምድራችን አሁን ካለችበት ችግር የምትወጣበት መውጫ ቀዳዳ አለ። አሜን። መሪዎች ያን ሊታያቸው ጸልያል። አሜን። አለቆች ያን ሊታያቸው ጸልያል። አሜን። ነገስታት ያን ሊታያቸው ጸልያል። አሜን። ያን ሊታያቸው ጸልያል። አሜን። ላይክ እና ፎሎ ያድርጉ። የዩቲዩብ ቻናላችንን ሰብስክራይብ ያድርጉ።